በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? ዛሬ ደግሞ የምናየው ሶስተኛ ላይ ያለውን ወዝመንክር ወእጹብ የሚለውን ነው። ዕፀንተሬን አይተናል። አንደኛ ክፍል ትምክህተን ኩልነን አይተናል። ሁለተኛ ክፍል ወዝመንክር ወእጹብ ሶስተኛ ክፍል ነው። ከዛ ወዝመንክር ነፃ መሐለ ዳዊት አሃዱ ደግሞ በቀጣይ ጊዜ እናያለን ማለት ነው። እንደተለመደው ተነሽ የሚለውን የማንበቢያ ዘዴ ሺ ይወክልናል። ሰያፍን ደግሞ ፍ ይወክልናል። ተጣይን ደግሞ ይ፣ ወዳቂን ደግሞ ቂ ይወክልናል። ኪሩቤልና ጸለይ ጠንካራ ይጠቀማሉ። ሰያፍና ተነሽ ናቸው ማለት ነው። ኪሩቤል ጸለየ ይላሉ ማለት ነው። አሃዱና ማርያም ደግሞ ላላ ያለ ድምፅ ይጠቀማሉ። አሃዱ ማርያም ብለን በእነዚህ ምልክቶች ስለምናነብ ነው ዘወትር የምነግራችሁ። ፍ፣ ሽ፣ ቂና ይን እያየን በእነዚህ በአራቶቹ ነው የምናነበውና ለዛ ነው ደጋግሜ የምነግራችሁ። ኦ ዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ስምዓ ኮነ መላክ ዘአስተራዮ ለዮሴፍ እንዘይብል ከመዝ እስመ ዘይትወለድ እምኔሃ እመንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰባ ዘእንበለ ውላጤ ወለደቶ ማርያም ምክቤተ ዝንቱ ፍስሐ ወይቤ ትወልዲ ወልደ ወይሰመይ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ወአዲ ይሰመይ ኢየሱስሃ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ያድኅነነ በኃይሉ ወይስረይ ኃጢአተነ እስመ ጥዩቀ አይመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሃት እስከ ለዓለም። ኦ ዝ መንክር ልደታ አምላክ እማርያም እምቅድስት ድንግል አግመረቶ ለቃል ይቀደሞ ዘር ለልደቱ ወያማሰነ በልደቱ ድንግልናሃ እምኀበ አብ ወፃ ቃል ዘእንበለ ድካም ወእምድንግል ተወልደ ዘእንበለ ሕማም ሎቱ ሰገዱ ሰብአ ሰገል አምጽኡ ዕጣነ ከመ አምላክ ውእቱ ወርቀ እስመ ንጉሥ ውእቱ ወከርቤ ዘይትወሃብ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ አሃዱ ውእቱ ባሕቲቱ ኄር ወመፍቀሬ ሰብ ሰአሊ ለነ ቅድስት ይላል ማለት ነው። ይቆየን።